ትለኛለች እናቴ እህቴም ከጥቂያለች እንደዛ ነው ትለኝ 5 ሳንቲም አላወጣንም እህቴ የለፋሽበት የደከምሽበት ስሙ የእናታችን ይሁን እንጂ ንብረቱ ግን ብሩ ያንቺ ነው ነይና ወንድምሽ ያስቸገረን ነው በስምሽ አዙረሽልን ሂጅ እናቴም እኔ ብሞት እዚህ ባላይ ቁጭኝ ብቻ የልፋትሽን ቤትሽን አገኘኝ ያዙርልኝ ብሬ ሄድኩ ለ2 ወር ሲሄድ 2 ወር ሆነ ፕሮሰሱን ጀምሬያለሁ ግን አላለቀልኝም ሱብሃንአላህ ፕሮሰሱ አላለቀም ደግሞ ጤራ ተዘጋ ኮሮና ስለሆነ ኦኬ ለ2 ወር ብቻ ነበር የተሰጠኝ ስለዚህ የመዘጋቱ ለኔ ጠቅሞኛል ምክንያቱም እንትን ጨርሳለሁ የሄድኩበትን አላማዬ የቤቱን ጉዳይ ማለት ነው ጨረስ እስከ 6 ወር ድረስ ቆየው ማለት ነው ከ6 ወር በኋላ ትኬቱ ተካቷል ተስዬ ላከችልኝ ሌላ ትኬት ማለት ነው ረመዳን አንረሱሽም ትፈልጉሽ ነበር ፈልግሽን ሀቡዬ ረመዳን ሲሆን ለረመዳን መጻሚያ ብላ ብር ላከችልኝ ኢድ ሲሆን የኢድ ብላ 10 ሺህ ብር ላከችልኝ ታግሻታለሁ ሀቡዬ በነገራችን ላይ እኛን እንኮ ክፉ ማድረግ ማስተካከል እንችላለን ምንም ብትለኝ እኔ አላማዬ የእናቴን ህይወት መቀየር ስለሆነ አንተን አለለው አጭንቅላቴ አላስገባም እሺ ብዬ ዝቅ ብዬ ልጆችንም ዝቅ ብዬ ነው የሚይዛቸው እሷንም የምታዘዛት በህመሟ ጊዜ ከዛሷን በጣም ሰውነቷ የገፋ ስለሆነ ኦፕሬሽን ስትሆን ሰውነቷን ስትቆራረጥ ምናምን እኔ ብቻ ነኝ ደሟን እየጠረኩ ምን እያልኩ ጎን ነው የሆንኩላት ያንን አረሳቸውም እሷ 6 ወር ከሆነ በኋላ ሌላ አዲስ ትኬት ላከችልኝና ዙሬ ተመለስኩ ወደ ዱባይ ማለት ነው እና እንደዚህ ጓደኛ ምናምን ሁሉ እንደዚህ ፍቅረኝነት ነው የሚጠይቁኛል እንደዚህ ደግሞ አዲ ያደርጉኛል እንደዚህ ዱባይ ምናምን በፌስቡክ ያወሩኛል የትኔ እዚህ ሀገር ያለ ሰው ለመጀመሪያ ጊዜ አውርቼ ምን አለኝ የኮንትራትሽ ምሳሌ ወይስ ውጭ ነው ሲል ኮንትራት አልኩት ከተለምን ጠፍተሽ አስተሪም ሲለኝ ተውኩት ባያልኩት ምክንያቱም እሰማለሁ ጠፍቶ መስራት ምን ያህል ዋስትና እንዳለ ኃላፊነት እንዳለው በጣም እየሰማሁ ስለሆነ መጥፋት አልፈለኩም እኔ ስለዚህ ኃይለኛም ትሆን ችግር የለውም እችላለሁ ራሴን አቋቁሜ ኮንትራቴንም ሰራብዬ ተውኩት ከዛውን ሲመጣ በተመሳሳይ ዙረሽ ጨርሰሽ ነው አይደል የተመለስሽው ደግሞ አዎ አዙሬ አልሐምዱሊላህ ቤቴን አዙሬ ነው የመጣሁት ጀግና ከዛ መጣሁኝ እንደዚህ ጓደኞች ምናምን እየተማቹ ስላችሁ ዱባይ ምናምን እንደዚህ ካሉ እና ኮንትራትሽ ምሳሌ ምናምን ሲል አወጣች ለምን ጠፍተሽ አትሰሪም እንደዚህ ነው ይሉኛል እዛ ባይላችኋል ወይም ያ ጠፍተሽ ስሪ ሲሉ ነው ብቻው ምናቸው ያ ደግሞ ስለ ችግር ሲያወሩብኝ እንደዚህ አውርቻቸው ምናምን ስለ ችግር ወንድ ልጅ ዳይሬክት እንደሰጭኝ አይልም አንዳንዶቹ እንደዛ አይነት ተቃቃር ሆነ በስተቀር እንደዛ ተቃቃም ያወራ መጀመሪያ ምን ያደርጋል ችግር ያወራል ልብሽ እንደመጥባት ልብሽ እንደማታል እና ችግር ስላለብኝ የራሴ ችግር መቀበል አልፈለኩም የራሴ ችግር ስላለብኝ እኔ ደግሞ የሱን አላማ መሸከም አልፈልግም ዛይላሽ ስላለሁ ተዋቸዋለሁ ማለት ነው ከዛ የሆነ ጊዜ ላይ ጭራት ግሩፕ ላይ ጓደኛ አግኝቼ እንደዚህ ተዋወቅናትና ከሳውዲ ነው ያለች ምናምን ወንድሜ ካላገባሽ ምናምን ትለኛለች ከዛ እሱ ደግሞ እኛ ደግሞ ታውቂያለሽ እንደዚህ አላህን የሚፈሩ ፈጣሪያቸውን የሚፈሩ ሲሆን እሺ ነው የምንላቸው ከዛ አይማኖተኛው ምናምን አይማኖተኛው መልአክ አድርጋችሁ ነው የምታዩት ነፍሳችሁ ነው ትንሽ አይባል ቢስሚላህ እኔ ደግሞ ካገሬ ምንም ቂራት አልቀረውም ዝም ብሎ በትምህርት ብቻ ነው ጊዜን ያሳለፍኩት ግን ከዚህ ከመጣሁ በኋላ ሁሉ ነገር ያለፈውን ትቼ ትኩረቴ ቂራት ላይ ሆኗል ቁርአን መቅሪያ ራስ አልተጠኝ ብሎ ከዩቲዩብ እየጻፍኩኝ አረበኛ አሊፍ ተዘቅዘቅ ተንጠልጥላ አላቃትም ነበር እየጻፍኩ በአማርኛ በአረበኛ እያረኩ እየጻፍኩ ወደ ግሩፕ ገባሁ ከኢዳን ሳልጨርስ ሀቡዬ ተጅዊድ ግሩፕ አስገቡኝ አልኳቸው ሲቀሩ ስሰማ እኔን ሲያስፊንስ ያደርገኛል በቃ የጉጉት ይኖረኛል እንደዛ እያልኩ ከኢዳዬንም ጨረስ ተጅዊዴንም 30 ጁዝ አከተምኩ አልሐምዱሊላህ በስደት ማለት ነው 2 ኪታብ ቀረው አልሐምዱሊላህ ሁሉንም በግሩፕ ያካሄድኩ እንደዚህ አይነት የቀራ ልጅ ሲመጣልኝ እንዲህ አግኝቼው ነው አልኩና ከሱ ጋር ፎንቃ ያዘኝ ማለት ነው ጓደኛቸው ጋር አይዋ ሳውዲ ነው ያለው አያገኘኝም ብዬ ነው ገብተሻል ታካራ እንገናኝ ብዬ ነው ዱባይ ቢሆን በጭራሽ አላደርገውም ነበር እንደዛ ስንል የተለያዩ ሲያወራኝ ምናምን አንዳንድ የሆነ ውሸት ነገር ጠብ ያደርግብኛል እትዞች ቢያልፈዋለሁ አሁን ደግሞ ጠብተር 2 ሞሉ ቆጠራቸዋለሁ ስህተቶችን ማለት ነው ውሸቶችን ቀስ በቀስ ሰማ አይዋ
የሆነ ስልክ ይደወልልኛል ከየት ነክስለው ከሳውዲ ሲለኝ እኔ ደግሞ የልብ ፍቅረኛ አገኘው ብዬ ስልክ ቁጥሬ ይሄ ልጅ እኮ እየረበሸኝ ነው እና ለፍቅረኛ ለካ እሱ ነው በሌላ ስልክ የሚጀነጅነኝ። አልተበለሁም አልሐምዱሊላህ። ባወራው ኑሮ ሌላ ነበር ግን እኔ አዙሬ ነው ቁጥሩን ለሱ የሰጠሁት አውረው ብዬ እኔማ ሀቀኛ ሰው አገኘው ብዬ ነው። ለካ በዚህ ዘዴ ያክሱ ልጅ ሚስቱ እንደዚህ ይጀነጅናታል። ኦኬ ያክሱ ልጅ ሚስት አይዋ እንደዚህ ይጀነጅናታል። በዛ ቁጥር ጓደኛዬ ነው እያለ ያክሱ ልጅ ሚስት ተጀነጀን ታረግለት ነው። እሺ ከእሱ ጋር ሊያጠፋ ከሱ ልጅ ጋር ሊያጣላ ፈልጎ እንደሆነ አውቃለሁ። እንደዚህ ሲል ስሰማ ከወሬ ወሬ ሀላሳ አመሰግናለሁ። ስለዚህ እኔ አልፈልግም ይቅርብኝ አልኩና ታውኩት ማለት ነው። ከናካቴው በቃ ማቆም አለብን። እኔ ያለው የተጻፈው አይቀርም። በነገራችን ላይ ከመጀመሩ ወደ ኋላ ተወስደሽ እህቴ ሀቡዬ እዛ ያለው ኢትዮጵያ ያለው ሳውዲ ሳልሄድ በፊት እህቴ ወልዳ ውሃ ገደል ገብቻለሁ። አትሞት ያላት ነፍስ ያልኩሽ ከዛ ነው። ውሃ ገደል ገብቼ ለእህቴ የአራት ውሃ ልቀዳላት ገብቼ አጥልሞኝ በአፍንጬ ውሃ እየገባ እንዴት ልተንፍስ። ቅድስት እንዲሁም በማለፈው ውሃ 2 ሊትር ጠጥቼ ጥሩ ነው ወይ ምናምን ስትል ነበር። ከዛ ድንጋይ አግኝቼ እንደዛው ተረፍያለሁ። ከዛ እንኳን ከሁለት ሞት ተረፍኩ ማለት ነው። አንዴ ታፍኛለሁ፣ አንዴ ውሃ ገደል ገብቻለሁ። ነበር ሲሞርኒንግ ሰጠ ምን አፋይቶ ነው Consuming substance nature in this cold harm your health. መጠጥ መስሎት ነው ሽቶ የሆነ ነገር ሲያደርግ ወይ ሲያሸታይቶት መጠጥ እየጠጣ መስሎት ነው ውስጥ እየጠጣ መስሎት ዋርኒንግ አሰጠኝ። ጋይስ እንትን አድርጉልኝ፣ ኮፒ ሊንክ አድርጉልኝ፣ ዋርኒንግ እንዲለቅ ዋርኒንግ ተሰጠኝ። እንትን መስሎት ነው ይሄ ያፐርሽን ሽቶ እየቀመመ ሽቶ ከለር የውስኪ ከለር ስለሚመስል እየጠጣ መስሎት ነው መጠጥ መስሎት። ኮፒ ሊንክ አድርጉልኝ ፕሊዝ። እሺ ውዴ ከዛ እንደዛ ሆኜ ከያንን ልጅም ተውት እኔም ህይወቴን ቀጠልኩ። አሁን ሀቡዬ ሳሳጥርልሽ ባጭሩ ቤቴ አለቀ፣ ቆንጆ ሆኖ ተሰራ። ኤልሽብ 6 ክላስ ተሰራ። እናቴ ገባችበት። በነገራችን ወንድሜ ከዛም በኋላ የዛሬ አመት መስከረም ላይ አረፈብኝ ማለት ነው። አንድ ስለ ወንድሜ አይዋ ታመመ። ክራይ ቤት አልሐምዱሊላህ ግን ከቤቴ ገብቶ አስታምሜው ሆስፒታል ወስጄው ግን አድርጌያለሁ ባይባልም ብቻ አስታምሜዋለሁ እንዳይቆጨኝ ማለት ነው። ክራይ ቤት ሰው እንዲያውም ሰው ይገድሏል ነበር የሚባል። አይ እንግዲህ ማሄድልሽ ከአንድ ቦታ ነው ሰው ገድሎት የምናገኘው እያልን ነበር የምናስብ። ይህ ሱሴ ጀመሪያው ትዳሩን የፈታው ዱርዬ ሆኖ የተበላሸ ወንድምሽ አይደል? አንድ ፍሪጅ ላይ ብቻ ነው። ታዲያ ምን ሆኖ ሞተ? ቲቪ ሆነበት። ቲቪ ሲጋሩ ቲቪ ሆነ። ሳምባ ካንሰር ይሆናል ወይ? የሳምባ ካንሰር እንደዛ ሆነ። ታመ፣ በጣም ተሰቃየ። ታመመ፣ አረፈብኝ ማለት ነው። አንደሩዛው የባለም ፕሮጀክት የቲክታክ ምልክት ስጡ ፕሊዝ። እንዲለቁ ዋርኒንጉ የቲክታክ ምልክት ስጡ። እንደዚህ ስጡ። ያላችሁ የቲክታክ ምልክት ሁላችሁም ስጡ። የቲክታክ ምልክት ፕሊዝ። ቴንኪዩ። እሺ ውዴ ቀጥል። ከዛ በፊት ከ3 አመት በፊት የቴባል እንደዛ የሚቆጣጠረኝ እንደ አባት ነው ያሳደገኝ ያልኩሽ ጎረቤታችን እሱ ታሞ ሞተ ማለት ነው። በቃ እሱ ነበር ያለን እንደ አባት። አሁንም ወንድሜ። ስለዚህ እኛ አሁን ሰው የለንም ማለት ነው። ሀቡዬ ቤቷ አልቋል። እናቴም ገብታበታለች። ግን ከተከራይ አከራይ አድርጊያታለሁ እናቴን። የማንም ወንድ ሳያታልለኝ ምንም ሳይለኝ አላማዬን ብቻ የሴትዮዋ ብስጭት፣ ጩኸት፣ የልጆቹ እንደዚህ ከፍ ዝቅ ማድረግ ሳያታልለኝ ቤቴን ሰርቼ እናቴን አስገብቼ ከጎኗ ቡና የሚያጣጣ አከራይ አድርጌ እህቴ በዛውም ደግሞ የገበያ ቦታ ገዛችልኝ። ደግሞ እንደዛ አጠራቅማ የገበያ ቦታው ተከራየ። ቢያንስ ለእናቴ ለቡና ይሆናታል። እንደዛ ሆነ። እኔ አሁን ከዚህ መጣሁ። አንድ ፍሬ ወንድሜ ያረፈብኝ ማለት ነው። ሄዱ 6 ወር ቆየሁ፣ ተመለስኩኝ እኮ። ታዲያ ወንድምሽ ያሳመምሽ መቼ ነው? ኖ እነሱ ናቸው ያሳመሙት። ያኔ ሕክምና ምናምን አደረኩለት ነው ብር እየላኩ ማለት ነው። ኦኬ ቤት ገብቶ አሳመምሽ ሲለካ ብር እየላክሽ ቤተሰቦች ያሳመሙት። አይዋ ከቤት ገባ። ያኔ ከክራይ ቤት እንደዚህ አከራይ አላስጨነቀንም ምናምን ከቤታችን ገባ። አንድ ክላስ ተሰጠው። ከዛ ታመመ።
ከዛ ማረፈ ማለት ነው። ስለዚህ እኛውን ሰው የለና እናቴ ብቻዋን ሆነች ማለት ነው። በእርግጥ ብቻዋን ናት፣ ግን ቢያንስ አንድ ፍሬ ወንድ ልጅ ነው እሱ። የእህቴ ባል ሞተ። እህቴ የወንድ ልጆች 4 ልጆች አሏት። የእህቴ ባል ወንድሜ ከመሞቱ ከ3 ዓመት በፊት ነው ያረፈው፣ ታሞ እንደዚህ ማለት ነው። ብቻ ታሞ ኖ ሌላ በሽታ ነው። በእርግጥ ከሰው ጋር ተጣልቶ ምናምን ጭንቅላቱን መተውት ደም ፈሶ ነበረ። ያ ምክንያት መሰለኝ ዝም ብሎ ነው። ከዛ ሆዴን አመመኝ ብሎ በደቂቃ ላይ ሕክምና ሳይበቃ እዛው ላይ ያረፈ የእህቴ ባል ማለት ነው። 4 ልጆች አሏት እህቴ። ታላቋ የ18 ዓመት ልጅ ናት። ድሮ አታልግና የ18 ዓመቷ ልጅ በዳራት በ2 ዓመቱ ነው የሞተው እሱ። ስለዚህ 3 አሁን ታናሾች አሉ። አሁን አንዷ 18 ሆኖታል፣ ያቺ 20 ዓመት ሞልቷታል ትልቂቱ። እንደዛ ያልኩኝ ቤቴ ደግሞ አዲስ ተፈጠረ። ቤት አዲስ ሰፈር ነው፣ ሰው ያስፈልገዋል። እና ደካማ ናት። መጀመሪያ ይረብሻል። ዘጋሁት። ቤት አዲስ ሰፈር ነው። ስለዚህ ምን አልኩኝ፣ እህቴ ደግሞ የራሷ ቤት አላት። የጭቃ ቤት ቢሆንም ሁላችንም የጭቃ ነው የሰራ ነው። የራሷ ቤት አላት። የቀደም ልጅ አንዲት ልጅ ነበረች፣ የእህቴ እንጀራ ልጇ፣ ያስተማረቻት፣ የዳረቻት፣ ያረሰቻት። አባቷ ሲሞት ቤት አካፍሉኝ ብላ መጣች። ያቺ አንድ ፍሬ ልጅ ማለት ነው። ስለዚህ እህቴ ደግሞ ያንን ቤት መሸጥ አልፈለገችም። ምክንያቱም 4 ልጆች አሉ ካገባቸው ጋራ። ትንሽ ደግሞ የ3 ዓመት ልጅ ጥሎባት የሞተው አለ። የ8 ዓመትና የ18 ዓመት አሉ ካገባቸው ውጭ ማለት ነው። ስለዚህ ያላት አማራጭ የቤቱን የእሷ የሚደርሳትን ከፍላ ቤቱን ለሷ ማድረግ ነው። ክራይ ቤት እሷም ልጆቿም እንዳይወድቁ ማለት ነው። ቤቱ ተገመተና የቤቱ ግማሹ በስደሚስቱ ነው የሚሆን፣ በእህቴ ነው የሚሆን። 50% ነው ለአምስት የሚካፈሉት። እንደዛ ሆኖ ተካፈለና 130 ሺህ ብር ደረሰባት እህቴ ማለት ነው። ለዛች ልጅ ለመስጠት የእንጀራ ልጇ የት ታመጣለች? ያን 130 ሺህ ብር እኔ ካፈልኩ ማለት ነው ለእህቴ። ስለዚህ እህቴ ጠቅለል አድርጋ ልጆቿን ቤቷን ይዛለች ማለት ነው። አሁን እናቴ ብቻዋን ስለሆነች ከአዲሱ ሰፈር የእሷን ቤት አከራየችና እህቴ ከእናቴ ጋር ሆነች፣ እኔ እስከምሄድላት ማለት ነው። እንደዛ ያለ ቤቱ አለቀ፣ ቆንጆ ሆኖ ተሰራ፣ ቀለሙ ተቀባ። ውስጡ በእንትን ነው በጅም ተሰራ። ኮፒ ሊንክ አድርጉልኝ፣ ዋርኒንግ ሰጥቶኛል። ኮፒ ሊንክ አድርጉልኝ ፕሊዝ። እሺ ቀጥሉ። አዛ ቤቱ እንደነገርኩኝ ቆንጆ ነው የተሰራ። ወደ ሀዊ ስታዩ ማሻለ ምንም የጭቃ ቤት አይመስልሽም። ሁሉ ውስጡንም በጅብሰም ነው ያሰራሁት፣ ውጩን በግርፍ ነው ያሰራሁት። በረንዳውን ግቢ ሳይሆን በረንዳ አጥራለ በሽቦ በዲዛይን ነው ያሰራችልኝ። እንደዛ ቆማ ማለት ነው። ባጋ ቢሞት እሷ ተከክታ አሰራችልኝ። እኔም አልወጣሁም ከኮንትራት ቤቴ አልወጣሁም። ሳታጥርልሽ ሀዊዬ እናቴ አሁን ከተከራይ አከራይ ሆናለኛለች። ማንም አላታለለኝም። እንደዚህ ወንዶች ሲገቡ በእርግጥ ምንም ለጊዜው እንኳን ተገናኝተን ለትዳር ለፈለግሽው ባታገኙም ግን ችግርሽን ታወሪዋለሽ። ያኔ ለወደፊት ተስፋ ይሰጥሻለኝ። አንዳንድ ጓደኛ መያዝ ማለት ነው፣ ይረዳሻል። እንደዚህ ሲሆን ግን ምንም ሊመጣልኝ አልቻለም። ችግር ነው የሚያወሩኝ። ችግር ሲያወሩኝ ብሎክ፣ ስለ ብር ሲጠይቁኝ ብሎክ ነው የምላቸው። ወላሂ ነው የምልሽ። አሁን ሳሳጥርሽ ቤቱ ማርቆ ለእህቴም ከእናቴ ጋር ነው ያለች። የቤት ዕቃዬን አሟልቻለሁ። መጅልሴን በ130 ሺህ ብር አስገባሁላት። አሁን ቅርብ ጊዜ እናቴ ገና ብላ አሁን ከተከራይ አከራይ ሆነ እየኖረችልኝ ነው። እኔም አሁን ከዚህ 9 ዓመቴ ሀዊዬ ከዚህ ቤት ከአንድ ቤት 9 ዓመቴ ማሻአላህ ወላሂ 9 ዓመት። አሁን 12ኛ ወር ሲገባ በአረበኛ በእንግሊዝኛ 9 ዓመቴን ደረስኩ ማለት ነው። አልወጣሁም። ግቢውን የጃዛ ቤት ስሙን ነው እንጂ ቤቱን አላውቀውም። ሰው ጋር አልገናኝም። ሀበሻ ጋር ከምን ጋር አልገናኝም። እዚሁ ስራና ስራ አብሮ አደግ ጓደኛዬን አመጣኋት። 4 ዓመት አብረን ስራን ሄደች። አሁን ደግሞ ያክስቴ ልጅ አመጣኋት። አንድ ቤት አሁን ከአክስቴ ልጅ ጋር እየሰራን ነው። እና እህትሽ አንደኛዋ 2 ነበር እኮ የነበረሽ። አይዋ ያቺም የራሷን ህይወት እየኖረ የሚባል ሀገር ታውቂው ከሆነ ጎጃም እዛ ናት። ልጆቿን ወልዳ እየኖረች ነው። ያቺኛቱ ናት አብራን የምትንገላታ ከትዳሯ ጋር ነው። ሁለቶችም ከመጀመሪያ የሚስታቸው ያቺኛቱ 5 አላት፣ ያቺኛቱ 4 ልጅ አላት። ኦኬ ወንድሜም አንድ ልጅ ግን ባለ 4 ልጅ በቃ ባለ ሞቱ በሌላ አላገባችም።
ባሌን አላገባችም ግን ሳትዬ ሁሌም በጣም ሰልጣን ታግዛታለች በሌት ነው መልካም ልጅ ነሽ እያለች ወላሂ በየወሩ አሁን 3 ዓመቷ በጣም ሰልጣን በየወሩ ከደሞዜ ጋር ዳይሬክት ትገባላታል በአካውንቷ ግን ነገርሽ መዳምሽ ከደሞዝሽ ላይ 150 አዮ አሁን ሁሌ ስትመነዝርላት 7000 ብር በየወሩ ትገባላታል በኢትዮጵያ ብር መዳምሽ በጣም ወላሂ ሀብዬ ምን መሰለሽ በጣም ኃይለኛ ናት ብላኝ ግን እኔ ምንድነው ጥሩ አርጌ ነው ያስኳት ገብቶሻል እኛ ነን ክፉ መጥፎ የምናደርጋቸው በእርግጥ የሚስተካከሉም አሉ የማይስተካከሉም አሉ ምን 10 ወሬ ብትለኝ ሀብዬ ምንም አይመስለኝም ምክንያቱም ከፊት አሁንም የሚታየኝ ለውጥ ብቻ ነው አሁን አልহামዱሊላህ ቤቴን ሰርቻለሁ ትዳር አላገባውም እስካሁን ድረስ ገና ነኝ ኢንሻአላህ እንደዚህ ለታ ብዙ ነገር ሆነ ያሳደገችኝ እናቴን ደስታዬን አይኗ ላይ ነው ማሳያት ብዬ ነው አረቤ ሰትዬ ራሱ ሱዳን ይላጋራሽ እንደ ጓደኛዬ ምናምን ትለኛለች ሰትዬ ማለት ነው ወላሂ ሰትዬ እናቴን ማስደሰት ነው የምፈልግ እናቴን ማስደሰት ነው የምፈልግ አሁን አልহামዱሊላህ የገበያ ቦታ አለኝ ቤት ያለኝ ግማሽ ሚሊዮን ብር በእናቴ አካውንት አስቀምጠውልኛል እቺን አመት ስራ ብያለሁ እዛ ሆኜ እንግዲህ አልহামዱሊላህ እናቴን ከጎን ያድርጌ ቤቴ ለራሴም ለሌላም ይተርፋል አልহামዱሊላህ የራሴን ትንሽ የቢዝነስ ብትሆን ጀምሬ እኖራለሁ ሀገሬ ላይ ያስማለሁ ባላቀት የትችልሽ ማለት ያስተምሩና መጀመሪያ ቢዝነስ ጀምሪና ከዛ ቢዝነስ እየሰራሽ ትዳር ይያዝሽ በቤት መብት እንደዛ ነው ያስቀምጣለች እሺ ወንድ ልጅ ቤት ምትቀመጥ ሴት ይንቀር ስለዚህ ገንዘብ መስራት አለብሽ ምትሰራ ሴት ነው የሚያከብረው ባል ሁሌ ባልን ስጠኝ ስለኝ ከማለት መስራት እንደዛ ነው ማለት ነው የራሷን ከማግባቴ በፊት ቅድሚያ አላለሁ ከማግባቴ በፊት ቢዝነስን ትክክለኛ ስራዬን ጀምሬ ከዛ ገባለሁ ነው ለምክንያቱም ካገባው በኋላ ልጅን ከሰጠኝ ከፈለገ ይኖራል አህለን ወሳህለን ካልፈለገ ማለት ሰላም ዙሪ ስደትን አለኝም ልጅንም ቢዝነስን ይሻላል ግን እኛ የምንሳሳት አንዳንዶች ምንድነው ወዲያው እንደየነ የወንድ ሶስት ያለብን የመጥስ ተሮ ብለን እንለጠፋለን ከትዳር ጋር ስራ ሳንጀምር ከዛ ያንን ጥሩ ትዳር ካልሆነ ብራችን ላስላስ አድርጎ ይበላል ይተውሻል ማለት ነው ስለዚህ ያለሽ አማራጭ ድጋሚ ወደ ስደት መሰደድ ነው ፈተሽ ማለት ነው እንደዛ እንዲሆን ደግሞ አልፈልግም እኔ እስካሁን የደከምኩት ይሄ ነገር እንዳይከሰት ብዬ ነው አንዳንዴ ከደረሰባቸውም እንማራለን እናልኩሽም በቤተሰብ እንደዚህ በተለያዩ ነገር እኮ ይመጣብኛል እንደዚህ ቢዝነስ እንጀምር ምናምን ምንም አይመስለኝም እህቴ ገበያ ቦታ ገዝታልኛለች እዛች ላይ ትንሽም ብትሆን ትልቅ ወይም ደግሞ አድርጌ ሽጬ 200,000 ብር እንትን 150,000 ብር ካለች ብርጋ ጨምሬ ሌላ ነገር ጀምርባታለሁ ዋው በጣም የጎራንብሽ በጣም ጎበዝ ነሽ አሁን አልহামዱሊላህ የቶቼ ልጆች ነኝ ማስተምራቸው የመንግስትን ቢሆን ዩኒፎርማቸውን ጭዬ ደፍተራቸውን ጭዬ እህቴም ደግሞ የራሷን ስራ እየሰራች ነው ትንሽ ብር ሰጥቻት ለሰው እንደዚህ አድርጎ ብር ሳይሆን እንደዚህ ቢጀመር ይሻላል ብሎ ማስጀመሪያው መስጠት ጥሩ ነው አሁን ከኔ አልጠብቅም ሰትዬ የምትልክላት ብቻ ነው ትልክ ጎበዝ አንበሳ አሁን እንደገባሽ መጀመሪያ ቢዝነስን ጀምሪ ከዛ በኋላ ነው እሺ ትዳር መያዝ ያለብሽ ኢንሻአላህ እስካሁን የታገስኩት እንግዲህ ያንን ልጅ አይደለም እጥፍ አሁን እንግዲህ አላገባም ምንም አውዬ ምንም አንድ ቀን አትድረኛለሽ ምንም የጀመርኩት የለም አሁን በቤተሰብሽ ቢዝነስ መጀመር አለብሽ የመጀመሪያው ትልቁ ነገር ኢንሻአላህ እንደዛ ነው የማስበው እኔ የእናቴ ዱዓ ብቻ ይበቃኛል ሀቡዬ እንሳትዬ ራሱ የሆነ ነገር ስንውይ እናትሽ ዱዓ ነው የምትለኝ የእናቴ ዱዓ ከምንም በላይ ደግፎኛል ስትመርቀኝ የአረብ እናት ይስጥሽ ነበር የምትለኝ ሀቡዬ ሁሌም እንደ ልጆቿ ትይሽ ነው የምትለኝ ወላሂ አሁን ከምንም ነገር ምን ሲመጣ ቅድሚያ ለኔ ነው የምትሰጠኝ አልহামዱሊላህ በጣም መልካም ሰፊዮ ጸባይዋ ተቀይሮ አሁን በቃ ለኔ ብዙ ነገር ስታገቢ ራሱ የሰርግሽን ወጪ ነው የሚችልሽ ለምትና ቀድመሽ አስገቢልኝ እላታለሁ እኔ ራሱ እና አልহামዱሊላህ እዚህ ደረጃ ነው ያለው እናለን አንቺ በጣም ጎበዝ ነሽ በጣም ቆንጆ ነበር ቀልጣፋ ነሽ ብታወሪ ብዙ እህቶች አንቺ ይማራሉ በሃኑ ታሪክ ብዙዎቻችሁ መማር አለባችሁ ቢስማርት ሁሌም ችግራችሁን አስቀድም መጀመሪያ ችግራችሁን ይወጣችሁ ነው ወራው ያስተካክል አሁን ቤት አላት በስሟ መሬት አላት ታስላሉ አክስቴ አለች በህይወት አለች አክስቴ እንዳትነግሯት ነው የምትሉኝ
እንዳትነግሯት አደራችሁን። እኔ እንደሆነ እንዳትነግሯት ነው። ግን እኔ ልጆቿን ስድራ አልሄድኩም። ስትታመም ግን እየሄድኩ አያታለሁ እዛ ባለው ሰዓት ማለት ነው። ሰርጓ ግን አንድ ቀን አልሄድኩም። አሁን ሀቡዬ የራቋት ወንድሞቿ የእናቶች በዛን ጊዜ በችግር ያልደረሱት ሁሉ አሁን ላይ እንዴት ፊት እንደሆኑ ብታይ ቤቱን ሲያዩ ማለት ነው። አባቴ ለካ ከዛ በፊት ትዳር ኖሮት የወለዳት ሁሉ እህቴ እያለች መጣች። የልቅሶ ጊዜ እኔ ታውቃታለሁ። ገባሽ? ሰው ሲኖረን ነው ለካ የሚወድን። ያኔ እናቴ እጇን እግሯን እጅ አርጋ እጇን እግር አርጋ እየተራመደች ያልቀረበና አሁን ላይ የሰው ፍቅር እንዴ አሁን አንቺ አልሐምዱሊላህ ልጇ ደረሽላት። ልጇ ደረሽላት። ለዛ አሁን ማን ይላሉ? አሁንማ ታፍለኝ ነበረች ታፍለኝ የነበረችዋ ልጅ ናት ይሉኛል። እዚህ እዛ ሀገር የተረፈችው ልጅ ናት ይሉኛል። ታዲያ ተመስገን ብቻ እንኳን ኖርሽ እና በጣም እናመሰግናለን። ታሪክሽ እጅግ በጣም አስተማሪ ነው። ቴንኪው ሶ ማች። እኔም አመሰግናለሁ። ለመጀመሪያ ጊዜ ነው ገስት እንደዚህ ስገባ በነገራችን ላይ አመሰግናለሁ። በጣም ያምራል። ቀልጣፋ ነሽ። ታሪክሽ በጣም ቆንጆ ነው። ጀግና ነሽ። አሁን ደግሞ የተሻለ ያማረ ህይወት ይጠብቅሻል። ስለዚህ ገብተሽ ቢዝነስ ጀምረሽ ትዳር ይዘሽ መጥተሽ እዚህ ቤት ላይ ታስታውሱኛላችሁ። እንዲህ ታሪክ ነግሬያችሁ ነበር። አሁን ኢትዮጵያ ገብቼ ቢዝነስ ጀምሬያለሁ ብለሽ ቢዝነስሽን እዚህ ቤት ታስተዋውቂያለሽ። ፎሎ እናደርግሻለን፣ እናበረታታሻለን። ትዳርም እንደያዝሽ እንደወለድሽም ትነግሪኛለሽ። ኢንሻአላህ ወላሂ ኢንሻአላህ አንቺም በጤና ኑሪልን፣ ሀገራችን ሰላም ያድርግልን፣ በያለንበት ስደተኞች ሰላም ያድርገን። አመሰግናለሁ። በጣም እናመሰግናለን። እሺ ከእንትናና ሁለታችሁ እሺ ከሀኑና ከሀያ የማን ችግር